ዮናታን የተባለው? አዎ እንዴት መሰለ እኔም ለ22 ዓመታት ያህል ሱስ በሚባል በሽታ መሆኑ ግንዛቤ ስላልነበረኝ ብዙ ዓመታት እንደ ቀልድ ስገዛው የነበረው ጫት፣ ሲጋራ፣ ማሪዋና፣ አልኮሊክ ሆኜ እያየሁት ጤናዬ አሪፍ የነበረ ነገር እየተጎዳው መጣሁ። በኪሎ መቀነስ፣ ሰርቼ እንዳልሰራው ሲሆን፣ በሰው ዘንድ ታማኝነት ማጣቱ። እኔ ብዙ ዓመት በዲጄነት ነው የምሰራው። በቤተሰብ ደግሞ አንተ ከምትወለድ እንደው ውሃውን በቀረ ብዙ እርግማኖች አሉ። ምክንያቱም እነካካባቸዋለሁ። ይህ ማለት አሁን ሱሰኛ ስትሆን ሰርተህ እንዳልሰራ ስትሆን ምን ስትሆን አይበቃህም። ብር 100 ሺህም ማገኘ 50 ሺህም ማገኘ 100 ብርም ማገኘ አንድ አይነት ህይወት ነው። ዛሬ አግኝተህ ጠዋት